እየለመን ነው እየለመን ከአንድ ቤት አንድ ቤት ሁለት ቀን አንድ ቀን እንግዲያቸው የተሰጠንን ቆጥበን እንደል መብላት የለም አይደለም እንዴ? ያ እንጃቺ እንደራስሽ እንደሰራሽና ምን እንዳልሽው አይመጣልሽም። ያ እንጀራው ደርቆ በፀሐይ አንቃቅተን አድርቀን ቁጭ ብለን ሲልም ጦጣ ግማሹን በላዋል የነሱን ተረፍ እንበላለን። በራብ አንሞትማ። ለራብ ሲባል የጦጣ ትራፊ ችግር የለም። ነፍስ ማዳን ያህል ለሻና ይነጋል። ስለዚህ እኛም ደግሞ ምን የምንለው ነገር አለ። ከአንድ ቤት አንድ ቤት እንደ እሳት እየገረፈን ነው የምንቀመጠው። እግዚአብሔር ያለው ሁሉ እግዚአብሔር ዘወላ ይስፋውን ስብሐን ኢየሱስ ስለሆነ ይሄ ምንም እንትን የምንለው ነገር የለም። ሁሉም ያለ ነው አይደል? ድፍሪት ከተዛረበ ሲመሸ አይሆን እንዳለ ጧት የተሰጠ ግንብር ምንም አይፋቅምና የለም ያገኘውለት በልቼ እኮ እንደዛ ነው። ምን ቢሆን ያችን ጦጣ ትራፊ ያው ቢርበኝ ነው አይደል? ጦጣ ትራፊ የሚበላው ቀኗን እንትን ብዬ ስለዚህ ምንም ማለት አይቻልም። ዝሕግዘን ቤተሰብ ይኹን ዝሕግዘን አካል እውን የብለንም የሎም እስኪ ችግር የብሉና ዝሕግዙ ያው እዚ ቪድዮ እዚ ይሪኦም ንነብስና ኢሎም ክሕግዙ ዝኽእሉ ወገናት ክሕግዙ ዝኽእሉ ደቀንን ክህልው ስለ ዝኽእሉ ኢና እዚ ንገብር ዘለና። ያው ትፀገመን ንዓን እንኳ ይረኸብናየንን ዘን እሞሄ እዚአን የነጊረናና እሞሄ የነጊረናና ተፀገመት ኒሄቶ ኢዳ እውን ከምዚ እያ እና ዝሕግዛ እውን የብላን ነሚና እውን ክትበልዕ ኣይትኽእልን ኣይትወፅን ጥዕና ብዙሕ የብላን ኢለን ይህን ኣጉዒናና ንዕና መፂና ኔና ጤናማ ጤናው እሱ ከሞላ ጎደል እኮ ነው። ጤናው እሱ ቢዘረዘር አያልቅም። ገባሽ? አንድ ሳምንት ከቤት አንወጣም፣ አንድ ወር ከቤት አንወጣም። የእሱ ፈቃድ ሆኖ እሱ በላይ አግዞን ነው የምንኖረው እንጂ ስለ ጤናውማ አንቆጥረውም። የእሱ ስራ ስለሆነ ህመሙ እሱ ነው የሚያመጣው። ሁሉም ነገር ከእግዚአብሔር ነው የሚመጣው። ስለዚህ እሱ ባለቤቱ እናም ጊዜ ያምጣልን። በቃ እንደዚህ እያልን ነው። አዎ ተመስገን፣ ምንም አይደለም እያልን ነው የምንኖረው። ጤናማ ተመስገን፣ የሚጨመርበት ነገር የለም። ከሱ የሚሟገት የለማ። ሁሉም የመድኃኒዓለም ነው፣ ከሱ ሌላ የለም። ስለዚህ ህመሙማ ቢቆጠር እሱ ቀኑ ጊዜ አያገኝም። ጊዜ የማያልቅ የእሱ በሽታ ነው ሲታይ። አዎ እሱማ እውነታቸው ነው። እስኪ በቃ ሁሉ ናይ እግዚአብሔር ፈቃድ እንዲፀገም ይውልን። ኣብ ደገ ዘለው ይኹኑ ኣብ ውሽጢ ዓዲ ዘለው ይኹኑ ክሕግዙ ዝደልዩ ሰባትን ብዙሓት ስለ ዝኾኑ እናተሓጋገዘ እዩ ዝነብር ዘሎ እቲ ሰብ እና እንታይ ኩሎም ይደልያ እንታይ ክሕገዛ ይደልያ እግዚአብሔር ይርዳቸው። እነሱ እኛው ጋር ይሁን። እሱም ከእግዚአብሔር ነው የሚታዘዘው። ገባሽ? ሰጪውም እግዚአብሔር ከላይ ካላዘዘው እሱስ ጌት ያመጣል። በረከቱን ይስጣቸው እነሱ። አሜን አሜን። ልባቸው አንድ ያርገው ለሁላቸው። እኔስ ንግግሩም አልችልበትም እኮ። አይ ደህና ችግር የለውም። እና ክቡራት ኣሕዋተይ ያው ከምቲ ትሪእዎ ዘለኹም እቲ ቪድዮ እዚ እዘን እሞሄ እዚአን እዘን ኣዶ እዘን ወላዲት እዚአን ያው ተፀጊዐን መደቀስ እንኳን የብለንን ተፀጊዐን ከም ዝናብራ እና ዝበልዖ ናይ ዕለት እንጀራ እውን ከምዚ የብለን ጥዕና እውን ከምዚ የብለን ያው ናይ ኣካል ጎደሎ እውን ከም ዝኾነ ትሪእዎ ዘለኹም እዘን ወላዲትና እና ሰሪሐን ክበልዓ እውን ኣይኽእላን ነሚነን እውን ክበልዓ ስለዘይኽእላ እዩ ናብዚ ቪድዮ እዚ ክቐርባ እንትን ገይረን ማለት እዩና በብዝከኣለኩም በብዝዓቕምኩም ክትሕግዝዎን እግዚአብሔር ይሓግዝኩም። ተዛዓቕምኩም ሓግዝዎን
ያው ናይ ኩልና ወላዲት እየን ናይ ኩልና ፀሎተኛ እየን ያው ብምነና እየን መፅአን ናብ ከተማ ኣክሱም ዝኒዋ እናት ኣብ ዝኸፍአ ሂወት ይነብራ ከም ዘለዋ ስለተረዳእና ኢና መፂና እኒና እና ያው ብዙ ቪድዮ እዚ ሪኢኹም በብዛዕቕምኹም ስልክ ቁፅረን ይኹን ኣካውንት ሒሳብ ኣለዎና እሱ ክንዝርግሐልኩም ኢና ያው በብዛዕቕምኹም ሓግዝዎን ኩልና እንተሓጋገዝ ክብረት ያለ